ምግበይ ነው እኮ ነው የምልህ። ይሄ ምግቤ አይደለ እንዴ? ጀነራል የባህል ጀነራል እኮ ነው። የባህል ጀነራል እንጂ እንትን ወታደራዊ ሚሊተሪ ትሬኒንግ አልወሰደም። ሁሉም አጠቃላይ እነ ታደሰ ወረደ እነ ጻድቃን እነዚህ ሁሉ ከጫካ እንደመጡ እኮ ነው መለስ ዜናዊ ጀነራል ያደረጋቸው። የባህል ጀነራል የምንላቸው እኮ እዛ ነው። ዲያቆኖች ናቸው ታውቃለህ። ኪንግ እዛ የአክሱም ሰዎች ነበሩና አሁን ታደሰ ወረደ የምሬን እኮ ነው። ቤተክርስቲያን አንድ ስሟን እንደውም ጠቅሶ ላይ ነበረ። እዛ ትግራይ ውስጥ አንድ ቤተክርስቲያን አለች። እዛ ዲያቆን ነበረ። በብዛት ጀነራሎቹ ዲያቆኖች ነበሩ። ታደሰ ወረደ ዲያቆን ነው። ይሄም እዛ ወደ ኩናማ ማንስስ የሚባል አካባቢ ከቅዳሴ ላይ ነው ይዟቸው የመጡትና እንዳለ ከቅዳሴ ከደጀ ሰላም ነው የወሰዷቸው። መክፈልት ሲሆን ህዝቡን አስበሉት ጀነራል ነን ብለው አዳባደ ጀነራል ዝም ብሎ መለስ ዜናዊ የሰጣቸው የባህል ጀነራሎች ዲያቆን ምግበይ ይሄን መልክ ይዞ አሁን ተረከዝ የመሰለ ምንም እውነቴን ነው። እና በጣም ደግሞ እንትን ያጨሳል። ይችን ሽሻ ምናምን ይሄ ማን ነው ጎማሬን የደፈረው? ይሄ ነው አይደል? ያኛው ነው ያ ታደሰ ነው። ታደሰ ወረደ ነው እንደለካ። ማንን የደፈራ? ያችን አርቲስቷን ነው። አርቲስቷን የደፈራ ወልዶላት ሁለት ልጆች አሉት። ቃሊቲ የሚገርም G+3 ህንፃ ሰርተው እሷ ተበልቷል ብላ ነበረ። ከእንደገና ተመልሶ መጣ። አስተዳደሩ ነው ተናዳልኝ። ጠፋይ ድምጿ ጠፋኩ። አንድ ሰሞን በዘለ ማሂሬ እያለች ስትዘፍን ነበር። አይመጣም ብላ በኋላ መጥቶ ሽጉጡን ይዞ ከች ታደሰ ወረደ ታደሰ ወረደ ከሰማይ የወረደ ነው የመሰለው። እኛ እኮ በተለይ በጠራራ ፀሐይ ከቤታቸው ማባረር ነበረብን። ቃል ለምድርለሰ እውነት በጠራራ ፀሐይ እያንዳንዱ ጀነራል የሚሉት የባህል ጀነራሎቹን ገብተን በጠራራ ፀሐይ ማባረር ነበር። የትግሬ ወራሪ እዛ አሁን ይሄ አይዶላ የሚባለው አይታል አይደል? የእነሱን ቤተሰብ እስቲ የእሱ አመጣጥ ይኸውልህ። አሁን የእሱ ቤተሰቦች መቀሌ በጣም ትልቅ ድርጅት አላቸው። እነዚህ ድርጅት እናትየዋም አባትየውም አዲስ አበባ በአንደኛው በእንትን ኢሚግሬሽን ምንድነው ከውጭ የሚመጣ ጉምሩክ ይሰራ ነበረ። የአዶናይ አባት ቀረጥ በቀረጥ እና በዛ ብዙ ገንዘብ ዘርፏል። እናትየዋ ደግሞ የአስመጭና ላኪ እንትን ነበረች፣ ማናጅመንት ማናጀር ምናምን ዲፓርትመንት እዛ ትሰራ ነበር። አሁን እነሱ እየዘረፉ በቃ ከዚህ አጠቃላይ እኮ እነሱ ዘረፋ ላይ አፈር ሳይቀር እኮ ጭነዋል። መቀሌ እኮ አሁን ሰማዕታት ሐውልት ምናምን ተሰራበት አፈር ጭነዋል። አፈር በቃ አፈር ጭነው መቀሌ አጠቃላይ የህወሓት አባል ተራው ታጋይ ሳይቀር ከንግድ ባንክ ይበደራሉ። አንተ በቃ ትግርኛ ብሎ እሞ ምናምን ብሎ ይገባና ኢትዮጵያ ንግድ ባንክ ይበደራል። የት ነው ተበድረህ ምን ልትሰራበት ነው ይባላል። የኢትዮጵያ ንግድ ባንክ እንግዲህ ማናጀሩ ትግሬ ነበር። አሁን አይ መቀሌ ቤት ሊሰራ ነው ካለ ይበደራል፣ ይሰጠዋል 2 ሚሊዮን 3 ሚሊዮን። ያ አሁን እስካሁን ድረስ አልመለሱም። በቃ አሁን ይሄ ለውጥ ሲመጣ በቃ ወሰዱ። ልማት ባንክን ታውቀዋለህ? ኪንግ ልማት ባንክን ታውቀዋለህ አይደል? የኢትዮጵያ ልማት ባንክ ካሳንቺስ ሂልተን ሆቴል ያለው ያ ባለው 43 ቢሊዮን ብር እኮ ብድር የሰረዘው ቲፒኤልኤፎቹ ወሰዱትን መሰብሰብ አቃተው። 43 ቢሊዮን ብር የቲፒኤልኤፍ የፓርቲ አባላት ወስደው ካንስልድ ሎን የሚባላል ብድር መሰብሰብ ሲያቀጣ ይሰረዛል። በየ5 ዓመቱ በየ10 ዓመቱ መሰብሰብ አቃተው እንዳለው 43 ቢሊዮን። ያ እንደውም ትንሽ ነው። እነሱ እንዳለ አጠቃላይ ታጋይ ሆኖ ክላሽ ሁሉ ይዞ የመጣ ከልማት ባንክ በለው ከኢትዮጵያ ንግድ ባንክ በለው ከሁሉም ባንክ ገብተው ብድር ጠይቀው እምቢ አይባሉ እና ታጋዮች ናቸው ቅድሚያ ለነሱ እየተባለ ዩኒቨርሲቲኛ ከ8ኛ እና ከ6ኛ ክፍል መተው ቁጭ አላሉም። እንደኛ ጎን
ነው እዚህ ጋር መጣብን። አሁን ምንድናቸው እነዚህ? ኪንግዬ ሰላም ኪንግ፣ እንደምን አለ? ጤና ይስጥልኝ ኪንግዬ፣ እንዴት ነህ ወንድም አለም? አለን ወንድማችን። አንተ ስገባ ነው እኔ በየፔጅ ምገባ። አንተ ቁም ነገር ያለ ወንድማችን ስለሆንክ ነው እንጂ ሌላ እንኳን ዶክተር ጤና ይስጥልኝ ዶክተር ህጩዬ አከበከም ነጊያ የቦሎሶ አለን በእናት አንበሳ አናጆሌ ሀረርጌ እስቲ እቺን ነገርም ደግሞ ቁርስ አርጓት። ዶክተር ኪንግ በጣም የተማረ ነው፣ ታሪክ የሚያውቅ ነው። እኔ አናጆሌ ሀረርጌ ቦሎሶ አና ችግር የለም ሰው ቆይ እኔ ታውኝ ዶክተር ፕሊዝ አም ዶክተር ቱ እንከባበር ወንድማችን። ምንም አማራ ቢሆን እኔም እኮ ኦሮምኛም እችላለሁ። እትዬ ፋጡማ ነው ያሳደገችኝ። እኔ አናጆሌ ሀረር ግን ጎንደሬ እኔ ጎንደሬ ስለሆንኩ ነው። ግን እጆሌ ሀረርጌ እጆሌ አወዳይ አዳምጤ ዶክተር እኔ አለሚያ የተማርኩ አዳምጤ ቦሎሶ ኬኛ ግን ኪንግን ሪስፔክት አድርገው ለማለት ነው። ኪንግ ኦኬ ታንክ ዩ ወንድም አለም ቦሎሶ ታንክ ዩ ኪንግን ሪስፔክት አድርገን። እሺ ዶክተር ቦሎሶ ሪስፔክት አድርገው ኪንግን። ታንክ ዩ ቴንክ ዩ ዶክተር። የአምላክ ስራ እንታወቃለን አንዳንድ ቦታ እና ምን ለማለት ፈልጌ ነው፣ እነዚህ ሰዎች ከቆሎችንም ቁርስ አድርግ እስኪ ኪንግ። ቆይ ልስቲክ ዋን ጊዜ እባክህ ትንሽ ጠብቁ ሰከንድ። ድምፅ እኔ ላስተካከል። ኦኬ ቀጥሉ እናንተ። እሺ ኪንግ አሁን ያነሳከው ትክክል ነው። ያው የሚገርመህ ለኢትዮጵያ ቀጥል ነው ቀጥል። ቆይ እስከዛ ላስተካከል። ኢትዮጵያ ልማት ባንክ በየጊዜው ሰከንድ በያዳ ሶሪ At least 1 billion Uganda shillings has been allocated to Soroti Fruit Processing Factory in the Tessel sub-region for purchase of 2,000 metric tons of orange and mango fruits. Soroti district, with the highest number of suppliers and citrus farmers, has been allocated the largest share of over 305.5 million Uganda shillings. This was revealed during the farmers' meeting organized by Chimake Company, headed by the Ethiopian former First Lady Azeb Mesfin, who was officially hired to run the facility. Chimake Company head Azeb Mesfin says the company is committed. እስቲ እኔ ሳልፈታል ኪንግ እንግሊዝኛም ስለምታውቅ እስኪ ቀጥልበት እስቲ። I told you yesterday እኔ እኮ ነግሬህ አጠቃላይ አሁን እቺ ፈርስት ሌዲ የአዜብ የምትባለው ሴትዮ ኡጋንዳ ወደ 30 ምናምን ቢሊዮን የኡጋንዳ ሽሊንግ ኢንቨስት አድርጋለች ነው የሚለው። አሁን ይሄ ገንዘብ ከኢትዮጵያ ተዘርፎ የሄደ ነው እና ትልቅ አሁን ስሙ የማንጎ ጁስ ካምፓኒ ተባለ እንጂ ማዕድን ነው የሚሰሩት፣ ጎልድ ነው፣ ወርቅ ነው የሚሸጡት። እና ብዙ የተዘረፈ ንብረት አለ ከኢትዮጵያ። በተለይ የአዶላ ወርቅ እንዳለ 27 ዓመት ኦልሞስት በ25ኛው ዓመት ላይ ነው ያቆሙት። ታንክ ዩ ዶክተር፣ እውነቱን ነው ይሄ እና ዘርፈው ኪንግ እንዲያው ለ5 ደቂቃ ብትቆም አዜብ ወልቃይት ጠገዴ እንዴት እንደተወለደች ስለማቅ ነው። እኔ አባቷንም አውቃለሁ ማን እንደሆነች ስለማቅ 17 ስማ ኪንግ አላወቅም። በ17 ዓመቷ እኮ ነው የተዳረችው። እኔ እኮ አባቴን እኮ ያስገደለች ናት ወልቃይት ጠገዴ ላይ። እንዴ የወልቃይት ልጅ እኮ ናት አዜብ። ወጣ መሰለኝ የአምላክ ስራ እና እሷ ብቻ አይደለችም። የስብሐት ነጋ ልጅ የሞተው ያኔ ሲታገበ አሁን ባለፈው ጦርነት ሞቷል። የሱ ልጅ ራሱ ትልቅ ካምፓኒ ያለው እዛው ኡጋንዳ። ሞንጀሪኖ ትልቅ ካምፓኒ ያላት እዛው። እነ አባይ ፀሐዬ ሁሉ ነበራቸው። አሁን የአባይ ፀሐዬ ልጆቹ ናቸው የሚቆጣጠሩት። እና ሩዋንዳም አላቸው፣ ኡጋንዳም ሩዋንዳም
በተለያየ ቦታ ደግሞ ከሱ ይበለጠ እዚህ ሲያትል 3.7 ትሪሊየን የሚገመት ወርቅና ጎልድ ባንክ አላቸው። ትግራይ ባንክ የሚባል አላቸው፣ ፕላዛ አላቸው። እና ባለስልጣኖቹ ሁሉ ሲመጡ የሚያርፉበት አሁን ስብሐት ነጋ እዛ ነው የተቀመጠው። ፎቅ አለ ወደ አይ ቲንክ ወደ 8-9 ፕላስ 8 ፕላስ 9 የሚባል አላቸው እዛው ፕላዛ ውስጥ። ፓትርያርኩ አቡነ ማትያስ ሳይቀር ሲመጣ እዛ ነው የሚያርፈው። ኢትዮጵያ ኦርቶዶክስ ቤተክርስቲያን አያርፍም፣ እዛ ነው የሚያርፉት። እነሱ በአጠቃላይ እንደ ትግራይ ኢንቨስት ያደረጉበት ያ ገንዘብ ለምንድን ነው? ትግራይ ሀገር ስትሆን ብዙ ነገር ስለሚያስፈልገን አውሮፕላን ያስፈልገናል፣ በየሀገሩ ኤምባሲ መክፈት ያስፈልገናል፣ ብዙ ነገር የምንሰራው ነገር ስላለ ያ ገንዘብ ተከብሮ ነው የተቀመጠው። ወርቁም ወለድ አለው፣ ወለድ ይወልዳል። ዶላሩም ወለዱ። አሁን እነ ስታሊን የሚባለው ሰውዬ አሁን ሳተላይት ቲቪ ነው ያለው። ያንን የከፈቱለት እነሱ ናቸው። እሱ ይከፈላል። የነሱ ዋና ትንሽ ከሰሎሞን ካሉላ ሰሎሞን ጋር ትንሽ ጭቅጭቅ ይቅርታ እንትን ኔትወርክ ነው። እኔ ላዳምጠው። ኪንግ የሚናገሩ በእናታችሁ አዳምጡት ፕሊዝ። ኪንግ ዘ ኪንግ። ታንክ ዩ ኪንግዬ፣ ቀጥል። ለወንድማችን ለኦሮሞ ወንድሞቻችን አስረዳቸው። እነ ዶክተር እጁ የተማረ ኦሮሞ ነው። በጣም ወደው ጎበዝ ናቸው ኦሮሞዎች፣ በጣም የተማሩ። እኔ ከኔ ጋር ነው የተማሩት። እኔ እያንዳንዱን የኦፒዲዮ አባል ዶክተሮች ከኔ ጋር ነው የተማሩት። እና ኪንግዬ አንተ ታውቃቸው ጥሩ። ኦሮሞ ማለት ንጹህ ነው ሆዳቸው። ኦኬ ቀጥል፣ አስረዳቸው። አንተ ጎንደሬ እኔም ጎንደሬ ነኝ እና ንገራቸው። ታንኪዩ። ይሄ ዶክተር ፕሊዝ አዳምጠው ፕሊዝ። ታንኪዩ። ይህን ገንዘብ ተቀማጭ ነው። ትግራይ ሀገር ስትሆን ብዙ እንትን ማቴሪያል ሎጂስቲክ ምናምን ብዙ ነገር ያስፈልገናል ተብሎ በስብሐት ነጋ ሊቀመንበርነት ነው የተቀመጠው። ወርቁም ገንዘቡ ዶላሩ ራሱ በኢትዮጵያ በብድርም በእርዳታም የሚመጣ ገንዘብ በደንብ በስነ ስርዓት የተወለድኩትም ከወለጋ የተሰረቀው ስብሐት ነጋ ነው የወሰደው። ኤፈርት ነው። በኤፈርት ስም ነው መጥቶ እዚህ የተቀመጠው። እና እነዚህ ሰዎች ኢትዮጵያን ጋር አድርገው አጥንቷን ግጠዋት። እነሱ አሁን የሚጠብቁት ወልቃይትን ብቻ ነው። ወልቃይትን ካገኙ ደረቅ ቦርደር አትሊስት ከሱዳን መገናኛ ይሆነናል ብለው ስለሚያስቡ ከዛ በኋላ አገር ለመሆን ነው የሚፈልጉት። አሁንም ራሱ አክት ያደረጉ የሚኖሩት እኮ ያሉት እኮ እንደ